ለሳምንታት የሆድ ስፖርት እየሰራህ ግን ሲክስ ፓክ ማየት አልቻልክም? ችግሩ ያንተ ጥረት አይደለም። ምናልባት እየሰራህ ያለህበት በትክክለኛው መንገድ ስላልሆነ ነው። አብዛኞቹ ሰዎች በየሳምንቱ በመቶዎች የሚቆጠሩ ክራንችስ ይሰራሉ፣ ነገር ግን ውጤት አያገኙም። እውነታው ግን በቤት ውስጥ ሙሉ ሲክስ ፓክ ለማግኘት 3 እንቅስቃሴዎች ብቻ በቂ ናቸው። ነገር ግን ሁሉም ሰው የሚሰራውና የሆድ ጡንቻ እንዳያድግ የሚያደርጉ አንድ ስህተት አለ። ዛሬ ይህንን እናስተካክላለን። አንደኛ፣ የሆድ ጡንቻዎቻችን ከ3 ዋና ዋና ክፍሎች የተሰሩ መሆናቸው ማወቅ አለብህ። የላይኛው የሆድ ክፍል፣ የታችኛው የሆድ ክፍልና የጎን ጡንቻዎች ወይም ኦብሊክስ ናቸው። ከነዚህ ውስጥ አንዱን ችላ ካልክ የምትፈልገውን ሲክስ ፓክ ቅርጽ ማግኘት አትችልም። ስለዚህ ዛሬ የምንሰራው ስፖርት 3ቱንም ክፍሎች በአንድ ላይ ይሰራልናል። መልካም ቆይታ። አንደኛ፣ ሪቨርስ ክራንች። የታችኛው የሆድ ክፍል እንዲጠነክር ይህንን ስፖርት መስራት አለብህ። መጀመሪያ በጀርባ ተኛ፣ ጉልበትህን እጠፈው። ጉልበትህን አጥፈህ እግሮችህን ከመሬት አንሳ። አሁን ጉልበትህን ወደ ደረትህ አምጣው። ነገር ግን እግሮችህን ዝም ብለህ ማንቀሳቀስ ብቻ አይደለም። ከላይ ሲደርሱ ከመቀመጫህና ከወገብህ ከመሬት ትንሽ ከፍ አድርግ። ከዚያ ቀስ ብለህ ወደ ነበርክበት ተመለስ። ይህ አንድ ቆጠራ ነው። ይህንን ከ12 እስከ 15 ጊዜ በመደጋገም 4 ዙር ስራ። ስፖርቱ ቀላል እየመሰለው ሲመጣ ይበልጥ በቀስታ ዝቅ በማድረግና እግሮችህን በማቃናት ከባድ ማድረግ ትችላለህ። ቀስ ብሎ የሚሰራ ስፖርት ጠንካራ የሆድ ጡንቻን ይገነባል። ሁለተኛ፣ ባይስክል ክራንች። ይህ ስፖርት የላይኛውን የሆድ ክፍልና የጎን ጡንቻዎችን በአንድ ላይ ያሰለጥናል። በጀርባ ተኛ፣ እጆችህን በቀላል ሁኔታ ከጭንቅላትህ ጀርባ አድርግ። ትከሻህን ከመሬት ከፍ አድርገህ ያዝ። አሁን አንዱን ጉልበት ወደ ደረቶ ሲያመጡ ተቃራኒውን ክርን ወደ እሱ ያዙሩት። ከዚያ ጎኖቹን ይቀይሩ። ብዙ ሰዎች የሚሰሩት ትልቅ ስህተት አለ እዚህ ላይ። በጣም በፍጥነት መስራት። ፈጣን እንቅስቃሴ ጉልበትን ወይም ሞመንተምን እንጂ ጡንቻን አይጠቀምም። ቀስ ብሎ መንቀሳቀስ የሆድ ጡንቻው እንዲሰራ ያደርጋል። በቁጥጥር ስር ሆኑ መንቀሳቀስ ያስፈልጋል። የታችኛው ጀርባውን ከመሬት ላይ አጥብቀው የያዙ። በእያንዳንዱ ቆጠራ ላይ የሆድ ጡንቻዎችን ያጠንክሩ። ይህንን 20 ጊዜ በመድገም በ4 ዙር መስራት። ይህም ለአንድ ጎን 10 ጊዜ ማለት ነው። ሶስተኛ፣ ራሽያን ትዊስት። ወገብህ ማራኪና የተስተካከለ እንዲሆን ከፈለግ የጎን ጡንቻዎችን ወይ ኦብሊክስ መተው የለብህ። መሬት ላይ ተቀመጥ። ጉልበትን አጥፈ ትንሽ ወደ ኋላ ዘንበል በል። የሆድ ጡንቻዎችህን አጥብቀህ ያዝ። አሁን የሰውነትህን ከፍ ያለ ክፍል በአንድ ጎን ወደ ሌላ ጎን ማዞር። እጆችህን ብቻ በማንቀሳቀስ ሳይሆን ደረትህን በማዞር ላይ አተኩር። እያንዳንዱን እንቅስቃሴ ከሆድ ጡንቻ መነሳት አለበት። ይህንን 20 ጊዜ በመድገም 4 ዙር መስራት። ይህም ለእያንዳንዱ ጎን 10 ጊዜ ማለት ነው። ስፖርቱ ቀላል ከሆነብህ ክብደት ለመጨመር ትራስ ወይም ዳምፔል ወይም የውሃ ጠርሙስ መያዝ ትችላለህ። አሁን ደግሞ አብዛኛዎቹ ሰዎች ችላ የሚሉት ዋናው ነጥብ እዚህ ላይ ነው። ጠንካራ የሆድ ጡንቻ ኖሮ ነገር ግን ሲክስ ፓክህ ላታየው ትችላለህ። ምክንያቱም የሚታይ የሆድ ጡንቻዎች ወይም ሲክስ ፓክ በስፖርት ብቻ የሚወሰኑ ሳይሆን በሰውነት ስብ መጠን ጭምር ነው። የሆድ ጡንቻ በስብ የተሸፈነ ከሆነ ምንም አይነት ስፖርት እንዲታዩ ሊያደርጋቸው አይችልም። መፍትሄው ቀላል ነው። በቂ ፕሮቲን መመገብ። ስብ መቀነስ ከፈለጉ አነስተኛ የካሎሪ ቅነሳ ወይም ካሎሪ ዲፊሲት ውስጥ መቆየት። ይህንን ስፖርት ከሳምንት ከ2 እስከ 3 ጊዜ መስራት መቀጠል። ጽናት ይኑርህ። በየቀኑ አዲስ የሆድ ስፖርቶችን እየቀያየርክ ጊዜህን አታባክን። እነዚህን 3 ኤክሰርሳይሶች በባለሙያ ደረጃ ይማሯቸው እና በሂደት ማሻሻልህን ቀጥል። የሆድ ጡንቻዎችህን ታመሰግናቸዋለህ። አካልን መቀየር በአንድ ቀን የሚሆን አይደለም፣ ግን የማይቻል አይደለም። ዛሬውኑ ጀምሩት፣ በሂደቱ ትደሰታላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ